ማርቲን ኦዴጋርድ ምን አይነት ጉዳት ነው የገጠመው? እንደዚሁም ደግሞ ከትላንትናው ጨዋታ በኋላ የአርሰናል በርካታ ተጫዋቾች ስለ አሰልጣኝ ሚኬል አርቴታ እየተናገሩ ይገኛሉ። ምን አሉ? በሌላ በኩል የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ አርሰናሎችን የሚያበሳጭ ንግግር ከተናገረ በኋላ አሁን በንግግሩ እያፈረ ይገኛል። በተለይ የትላንትናው ድል በርካታ የመድፉ ደጋፊዎችን ያስደሰተና አርሰናል እንዳለፉት ዓመታት ዝም ብሎ የሚሸነፍ ቡድን ሳይሆን የዋንጫ ቡድን መሆኑን ያሳየበት እንደሆነ እየተነገረ ይገኛል። በዛሬው ጥንክር ስለ ኦዴጋርድ ጉዳት ምን ያህል ጨዋታ ያመልጠዋል፣ ስለ ፖል ስኮልስ ንግግር እንደዚሁም የመድፉ ወሳኝ ተጫዋቾች ስለ አርቴታ ያነሱትንና የማታውን ጨዋታ ወሳኝ ሁነቶች ወደ እናንተ ያልተሰሙትን ማለት ነው የማደርስ ይሆናል። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በቀጥታ ወደ መረጃዎቹ ልሰዳችሁ። አርሰናልን እንግዲህ ለመናገር የሞከረው ፖል ስኮልስ አሁንም በበርካቶች ዘንድ መነጋገሪያ ሆኖ ቀጥሏል። ነገር ግን መድፈኞቹ ፖል ስኮልስን እንግዲህ የተናገረው ንግግር ሁሉ ውሸት እንደሆነና የማያሳምን እንደሆነ ሜዳ ላይ እያሳዩት ነው የሚገኙት። በተለይ ከትላንትናው ድል በኋላ መድፈኞቹ ቤት ከፍተኛ የሆነ መነቃቃት፣ ከፍተኛ የሆነ በራስ መተማመንና የደስታ ስሜት እንግዲህ እየተስተዋለ ይገኛል። መድፈኞቹ ዘንድሮ ለአራት ዋንጫ መፎካከር ብቻ ሳይሆን አራቱንም ዋንጫ ማሳካት እንደሚችሉ ለዓለም እያሳዩ ነው የሚገኙት ማለት ነው። በተለይ በደርቢ ቡድኖች ላይ ያላቸው የበላይነት ብዙዎችን አስደንቋል። በነገራችን ላይ ቼልሲ በአርቴታ ስር ብዙ ጊዜ የተሸነፈው ቡድን በመሆን ትላንትና ጎራውን ተቀላቅሏል ማለት ነው። ከዚህ በፊት ወልቭስ ነበረ አሰልጣኝ ሚኬል አርቴታ ብዙ ጊዜ ያሸነፉት ቡድን ወልቭስ ነበር። 10 ጊዜ ድል አድርገውታል አርቴታ። ታዲያ ትላንትና ደግሞ ቼልሲ ላይ ያስመዘገቡት ድል 10ኛ ድል ሆኖ ተመዝግቧል። በዚህም ቼልሲ እንግዲህ ወልቭስ ጋር እኩል በመሆን በአርቴታ ስር በብዙ ጊዜ የተሸነፈ ቡድን በመሆን እንግዲህ ቼልሲ መቀላቀል ችሏል ማለት ነው። በተለይ አርቴታ እንግዲህ ቼልሲን የደርቢ ቡድን እስካይመስል ድረስ ባገኙት ቁጥር የሚያሸንፉት ቡድን አድርገውታል። እንደ ካይ ሃቨርት ያሉ ተጫዋቾችም እንግዲህ የቀድሞ ቡድናቸው ላይ አስደናቂ ጎሎችን እያስቆጠሩ የአርሰናልን አርማ እያሳዩ ቼልሲን መንቆራቸውን ቀጥለዋል። በትላንትናው ጨዋታ ብቻ በነገራችን ላይ 3 የቼልሲ ተጫዋቾች ተሳትፈዋል። ማዱኬ፣ ኬፓ አሪዛባላንጋ እንደዚሁም ካይ ሃቨርት ማለት ነው እና ሃቨርት ግቧን ሲያስቆጥር ሶስቱም በድንቅ ሁኔታ ነው ደስታቸውን የገለጹት የቀድሞ ቡድናቸው ላይ ማለት ነው። አርሰናልን እንግዲህ እንደዚሁም አርቴታን ቼልሲዎች አሰልጣኝ ቢቀያይሩም ምንም ለውጥና አርሰናልን ማሸነፍ አልቻሉም። 5 ዓመታት አልፈዋል ቼልሲ አርሰናልን ድል ካደረገ ማለት ነው። ታዲያ በርካቶች ስለ አርቴታ እየተናገሩ ይገኛሉ። ዋነኛው ትላንትና ስለ አርቴታ የተናገረው ግለሰብ ዴክላን ራይስ ነው። እንደምታውቁት ዴክላን ራይስ በትላንትናው ጨዋታ እጅግ በጣም አስገራሚ ብቃቱን እጅግ በጣም ወሳኝ ተጫዋች መሆኑን መድፈኞቹ ምናልባትም ዘንድሮ ዋንጫዎችን የሚያሳኩ ከሆነ የዓመቱ የመድፈኞቹ ምርጥ ተጫዋች ተብሎ የሚመረጠው በእርግጠኝነት ለመናገር ይህ ተጫዋች እንደሚሆን አስባለሁ። ዴክላን ራይስ ምናልባትም ጋብሪኤል ማጋሌሽ ሊሆኑ ይችላሉ። ነገር ግን እንደኔ ዴክላን ራይስ አርሰናል ዋንጫዎችን የሚያሳካ ከሆነ የአርሰናል የዓመቱ ምርጥ ተጫዋች ብቻ ሳይሆን የፕሪሚየር ሊጉም እንደዚሁም ደግሞ በባላንዶር ጭምር እስከ ፍጻሜ መድረስ የሚችል ከ1 እስከ 3 ውስጥ ባላንዶርን ማጠናቀቅ የሚችል አስደናቂ ብቃት እያሳየ ነው የሚገኘው። ታዲያ ዴክላን ራይስ ስለ አርቴታ ሲናገር ምን አለ? አርቴታ አርሰናልን ከስር መሰረቱ ቀይሮታል፣ ከታች አንስቶ ከፍ አድርጎናል። እሱ መመስገን አለበት። ቡድኑን ከታች ወደ ላይ አንስቶታል። ከጎኑ መቆም አለብን። ሚኬል አርቴታ የአርሰናል መሰረት ነው፣ ሁላችንም እናከብረዋለን፣ በሱ እምነት አለን ሲል ዴክላን ራይስ አርቴታን እጅግ አድርጎ አድንቆታል። አርቴታ ብቻ ሳይሆን ከአርቴታ ጋር ተጣልቷል ሲባል የነበረው ኤብሪቼ ኢዜም ከትላንትናው ጨዋታ በኋላ በአሰልጣኛችን እምነት አለን፣ አርቴታ ይህንን ቡድን ትልቅ ደረጃ ከዚህ በላይ ያደርሰዋል ሲል መስክሮለታል። ብዙዎች እንደምታውቁት በአርቴታና በኤዜ መካከል ችግር እንዳለ ሲያወሩ ነበር። ኤዜ ግን በትላንትናው ጨዋታ አርቴታን ሲያሞካሽና ሲያመሰግን ተሰምቷል ማለት ነው። ወደ ኦዴጋርድ ጉዳት ከማለፊ በፊት ታዲያ ስለ ፖል ስኮልስ እናንሳ። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ እንግዲህ አርሰናሎችን ባገኘው አጋጣሚ ሁሉም ወደ ታች ለማድረግና ለማኮሰስ በርካታ ንግግሮችን አድርጓል። በተለይም አንዱ ንግግር እንግዲህ ብዙ የአርሰናል ደጋፊዎችን ያስቆጣና እንዴት እንደዚህ ይናገራል ያስባለ ነበረ። ፖል ስኮልስ ምንድነው ያለው? አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ በታሪክ ፕሪሚየር ሊጉን ያሳካ ደካማው ቡድን ይሆናል ሲል መናገሩ እንግዲህ የደጋፊዎች ብቻ ሳይሆኑ ትልልቅ የሚባሉ የእግር ኳስ ተንታኞች ጭምር ፖል ስኮልስ ምን ነካው
እንዲሉ እያደረገ ነው። ምክንያቱም በዚህ ሰዓት በአውሮፓ እንደዚሁም በመላው ዓለም ሊባል ይችላል እንደ አርሰናል ወጥ አቋም ያለው ቡድን አለ ማለት በጣም አስቸጋሪ ነው። መድፈኞቹ ዘንድሮ በ38 ጨዋታዎች እስካሁን ባደረጓቸው ሽንፈት ያስተናገዱት 3 ጊዜ ብቻ ነው። በሜዳቸው በኤምሬት 1 ጊዜ ብቻ ነው የተሸነፉት። ሌላውን ደግሞ በሊቨርፑልና በቪላ ስቴዲየም ነው። ከ38 ጨዋታ 3 ብቻ መሸነፍ ማለት ምን ያህል እንግዲህ በጣም ትንሽ ቁጥር እንደሆነ መረዳት ይቻላል ማለት ነው። ከዛም ባለፈ አርሰናል በእነዚህ 38 ጨዋታዎች ላይ 20 የሆኑ ክሊንሺቶችን አንድም ግብ ሳይቆጠርበት በአንዳንዶቹ እንደውም ጭራሽ ኦን ታርጌት እንኳን ሳይሞከርበት ነው መውጣት እየቻለው ማለት ነው። በተለይ የሳሊባ የማጋሌሽ እንደዚሁም የጁሪየን ቲምበር ጥምረት እጅግ በጣም የአርሰናል ተከላካይ የዓለም ምርጡ ተከላካይ እንዲባል ያደረገ አሁን ከቅርብ ጊዜ ወዲህ ደግሞ እንደ ሂንካፔ ያሉ ተጫዋቾች በአርሰናል ቤት ገና በመጀመሪያ ዓመታቸው አስደናቂ ብቃት እያሳዩ የሚገኙ ምርጥ ስብስብ ያለው ቡድን ነው። በነገራችን ላይ ሂንካፔ ትላንትና ዴላፕን እንዴት አድርጎ እንዳቆመው ተመልክታችኋል። ዴላፕን ብቻ ሳይሆን ስቴቫውም ተቀይሮ ሲገባ ሂንካፔም ስቴቫውንም እንዴት አድርጎ ቀጥ አድርጎ እንዳቆመው በትላንትናው ጨዋታ መመልከት ይቻላል። ታዲያ ይህንን 20 ጊዜ ክሊንሺት ያስመዘገበን ቡድን ደካማው ቡድን ማለት ፖል ስኮልስ ብዙዎች እንዲተቹት አድርጎታል። አርሰናልም ደግሞ የፖል ስኮልስን ንግግር ሜዳ ላይ በሚሽር መልኩ እንዲያፈር በንግግሩ ብቃታቸው እያደረገ ነው የሚገኘው። አርሰናል እንግዲህ 20 ክሊንሺቶችን ሲያስመዘግብ ባለፈው ዓመት በ58 ጨዋታ ነው 20 ክሊንሺት ማስመዝገብ የቻሉ። ዘንድሮ በ38 ጨዋታ ነው 20 ክሊንሺት ማስመዝገብ የቻሉ። ይህም ምን ያህል መድፈኞቹ ተሻሽለው እየመጡ እንደሆነ በግልጽ የሚያሳይ ጉዳይ ነው። ሌላኛው ደግሞ እንግዲህ አርሰናል ፕሪሚየር ሊጉን በ6 ነጥብ ርቀት ከመምራት ባለፈ በሻምፒዮንስ ሊግ 8ቱንም ጨዋታ ከ8 አንድ እንኳን አቻ ሳይወጣ 8ቱንም አሸንፎ ወደ ቀጣይ ዙር በአንደኝነት ያለፈ ቡድን ነው። በካራቦ ካፕ ደርቢ የሆነውን ቼልሲን 4-2 በሆነ ውጤት አሸንፎ ያለፈ ቡድን ነው። በኤፍኤ ካፑም ለ4 ዋንጫ በአጠቃላይ እየተፎካከረ የሚገኝ ቡድን በታሪክ ደካማው ቡድን ነው ብሎ ፖል ስኮልስ መናገሩ ብዙዎች ፖል ስኮልስ ምን ነካው እንዲሉ እያደረገ ነው። በእርግጠኝነት ፖል ስኮልስ መናገር የምችለው በቅርቡ ይህንን ንግግሩን በይፋ ይቅርታ ይጠይቅበታል ተብሎ ይጠበቃል። ምክንያቱም አርሰናሎች በታሪክ ደካማ ቡድን እንዳልሆኑ እያንዳንዱ ቁጥራዊ መረጃዎች ያሳያሉ ማለት ነው። እንግዲህ ወደ ኦዴጋርድ ጉዳት ስናልፍ ኦዴጋርድ ትላንትና ብዙዎች እንግዲህ ባልጠበቁት መልኩ በጨዋታው ላይ አልነበረም። ኤብሪቼ ኢዜ ነው የኦዴጋርድን ስፍራ ተክቶ የትላንቱን ጨዋታ መጨረስ የቻለው። ታዲያ ስለ ኦዴጋርድ የተሰሙ የመድፈኞቹ ቅርብ የሚባሉ የመረጃ ምንጮች እያጋሩት እንዳለው ከሆነም ኦዴጋርድ ትላንትና ያልተሰለፈበት ዋነኛ ምክንያት ተሰልፎ ቢጫወት ለከባድ ጉዳት ሊዳርገው የሚችል አሳሳቢ የሆነ ቅድመ ማስጠንቀቂያ አይነት የህመም ስሜት እንደተሰማው ነው የተነገረው። ለዚህም አሰልጣኝ ሚኬል አርቴታ ጥንቃቄን በመምረጥ ኦዴጋርድን እረፍት እንዲያደርግ እንዳደረጉት ተሰምቷል። በእርግጥ ኦዴጋርድ በሰንደርላንዱ ጨዋታ ይደርሳሉ የብዙዎች ጥያቄ ነው። እንደምታውቁት አርሰናል ቅዳሜ የፕሪሚየር ሊጉን በተለይ የነጥብ ልዩነቱን ማስፋት የሚችልበት ትልቅ እድል አለ። ሰንደርላንድን ድል ካደረገ እንደምታውቁት ሲቲ ከሊቨርፑል ጋር በአንፊልድ ነው የሚጫወተው። ሊቨርፑል በአስደናቂ ወጥ አቋም ላይ ነው የሚገኘው። ሲቲ ደግሞ ከወትሮ ደከም ብሎ ይገኛል። ስለዚህ በዚህ ጨዋታ ሲቲ ነጥብ ሊጥል የሚችልበት እድል ከፍተኛ ስለሆነ መድፈኞቹ ቅዳሜ ሰንደርላንድን ድል በማድረግ የነጥብ ልዩነቱን ወደ 9 አስፍተው ሲቲ ላይ ጫና ማሳደር ይፈልጋሉ ማለት ነው። ኦዴጋርድ ታዲያ ለሰንደርላንዱም ጨዋታ ላይኖር እንደሚችል መረጃዎች ያሳያሉ። ምክንያቱም የተወሰኑ እረፍቶችን እንደሚፈልግ ነው እያሳዩ የሚገኙት። ስለዚህ ኦዴጋርድ ቅዳሜ በተቀያሪ ወንበር ላይ ሊቀመጥ ይችላል፣ አሊያም በጨዋታውም ላይ ከነጭራሹ ላይኖር እንደሚችል መረጃዎች ያሳያሉ። ስለዚህ ኤብሪቼ ኢዜ በድጋሚ የኦዴጋርድን መጎዳት ተከትሎ ወደ ቋሚነት የሚመለስበት እድል አለ። ኤዜ እንደምታስታውሱት ኦዴጋርድ በተጎዳ ጊዜ አርሰናል በተከታታይ በርካታ ጨዋታዎችን ሲያሸንፍ ቋሚ ሆኖ ግቦችን እያስቆጠረ አሲስት እያደረገ ድንቅ ግልጋሎት መስጠት የቻለ ተጫዋች ነው። አሁን ደግሞ እንደዚህ ጨዋታዎችን በተከታታይ መሳተፍ ሲጀምር ወደ ቀድሞ ብቃቱ ሰውነቱም እንግዲህ አካል ብቃቱም በደንብ እየጎለበተ እንደሚመጣ ይጠበቃል ማለት ነው። እንግዲህ አርሰናሎች በተለይ ቅዳሜ ሰንደርላንድን ድል ለማድረግ በተከታታይ እንግዲህ 3 ጨዋታዎችን ድል አድርገው በጥሩ መንፈስ ላይ ነው የሚገኙት። በኤምሬት ስቴዲየም ጨዋታውን እንደማድረጋቸው ድል አድርገው ሲቲ ላይ ከፍተኛ ጫና በማሳደር ፕሪሚየር ሊጉን ካሁኑ ገለው እንግዲህ በደንብ እረፍት ማድረግ ይፈልጋሉ። በነገራችን ላይ የዘንድሮ የአርሰናል ጠላት ጉዳት ነው። አስቡት፣ ይህ ቡድን ጉዳት ባይኖርበት ደግሞ ምን ያህል ከዚህ በላይ ሊጓዝ እንደሚችል ማለት ነው። እንግዲህ አርሰናል ሙሉ ስብስቡን አገኘ ተብሎ ተነግሮ ሳይጨረስ እንግዲህ ገና ካሁኑ ሳካና ሜሪ ነው
ተጎድተዋል። ሜሪኖ በጣም ወሳኝ ተጫዋች ነው ለአርሰናል። ታዲያ አመቱን ሙሉ አይመለስም። ሳካም ለ4 ሳምንት ከሜዳ ውጭ ሆኗል። ያው የአርሰናል ስኳድ ሰፊ መሆኑ እንጂ በየጊዜው ዘንድሮ አሁን ኦዴጋርድም ጭምር ተጎድቷል። ስለዚህ አርሰናል ስኳዱን አገኘ ተብሎ ሲጠበቅ ወዲያውኑ ጉዳቶች አስቸግረውታል። እነዚህ ጉዳቶች ባይኖሩ ኖሮ ደግሞ አርሰናል ምን ያህል የነጥብ ልዩነቶችን አስፍቶ ፕሪሚየር ሊጉንም ሆኑ ሌሎች ጨዋታዎችንም እንዴት አድርጎ በበላይነት መወጣት እንደሚችል ማሳያ ናቸው ብዬ አስባለሁ። በተለይ ኦፕታ ሱፐር ኮምፒውተር ደግሞ ከትላንትናው የአርሰናል ድል በኋላ አርሰናል የካራቦ ካፕ ዋንጫን በ60% የማሳካት እድል አለው ሲል ግምቱን አስቀምጧል። ዛሬ ምሽት እንግዲህ ሲቲ ከኒውካስትል ጋር ጨዋታቸውን ያደርጋሉ። በርካታ የመድፉ ደጋፊዎች ከኒውካስትል ይልቅ ሲቲን በፍጻሜ ብናገኝ ይቀለናል እያሉ ነው የሚገኙት። በእርግጥ ሲቲ ለፍጻሜ ማለፍ እድሉ ከ67% በላይ ነው። ምክንያቱም የመጀመሪያውን ጨዋታ በኒውካስትል ስቴዲየም በሴንት ጄምስ ፓርክ 2-0 አሸንፎ ነው የተመለሰው። ዛሬ በሜዳው ኢትሃድ ነው ኒውካስትልን የሚያስተናግደው። በእርግጥ በሲቲ በኩል እንደ ቸርኪ ያሉ ተጫዋቾች በጉዳት ምክንያት የመኖራቸው ድል በጣም ጠባብ ነው። በተለይ ደግሞ በቶተንሃም ከ2-0 ሁለት አቻ መውጣቱ በዛሬው ጨዋታ ላይ ጫና እንዳያሳድርበትና ኒውካስትሎችን የልብ እንዳይሰጣቸው ብዙዎች ስጋታቸውን ይገልጻሉ። ነገር ግን ጨዋታው በአብዛኛው ፐርሰንት ሲቲ በሜዳው እንደማድረጉና የ2-0 ውጤትን ይዞ እንደመምጣቱ ጨዋታውን አሸንፎ ያልፋል የሚል ሐሳብ አለኝ። ነገር ግን እግር ኳስ ነው። እንደዚሁም የሲቲ ወቅታዊ አቋም አስተማማኝ ባለመሆኑ ኒውካስትል አንዳች ታምር ሊፈጥር ይችላል የሚለውን እንግዲህ ምሽት 5 ሰዓት ላይ በኢትሃድ ስቴዲየም የምንመለከተው ነው የሚሆነው ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ ከትላንትናው ድል በኋላ እጅግ መደሰታቸውንና ዌምብሌይ ሄደን ዋንጫውን ብቻ ነው ይዘን መምጣት የምንፈልገው በፍጻሜ ሽንፈት አይሰራም ሲሉ ተናግረዋል። በነገራችን ላይ በካራቦ ካፕ ፍጻሜ በመድረስ ብዙ ጊዜ የተሸነፈው አርሰናል ነው። 34 ዓመታት አልፈዋል ካራቦ ካፕ ዋንጫን ካሳካ። ስለዚህ ከዚህ ሁሉ ዓመታት በኋላ ይህንን ዋንጫ ወደ ካዝናቸው መድፈኞቹ ለማስገባት ከፍተኛ ትግል እንደሚያደርጉ ይጠበቃል በፍጻሜ ጨዋታ ማለት ነው። ከአርቴታ ጋር እንግዲህ አርሰናል ከ5-6 ዓመታት በኋላ ነው ወደ ፍጻሜ ማለፍ የቻለው። ላለፉት ዓመታት ግማሽ ፍጻሜ እየደረሰ አንዴ በኒውካስትል በሻምፒዮንስ ሊግ እንደ ፒኤስጂ ባሉ ቡድኖች እየተሸነፈ ፍጻሜ ማለፍ ሳይችል ቀርቶ ነበር። አሁን ግን ያንን እርግማን በመስበር አርሰናል ከበርካታ ዓመታት በኋላ ወደ ፍጻሜ አልፏል። ይህም የመድፈኞቹ ስብስብ ምን ያህል ጠንካራ እንደሆነና እንዳለፉት ዓመታት ዝም ብሎ የሚሸነፍ አይነት ቡድን እንዳልሆነ ተቸግሮም እንደዚሁም ደግሞ ሳይቸገርም ጨዋታዎችን ድል አድርጎ መውጣት የሚችል ቡድን መሆኑን እያስመለከተ ይገኛል ማለት ነው። እንግዲህ ካሁን በኋላ የሚጠበቀው ቅዳሜና እሁድ በተለይ አርሰናል ከሲቲ ጋር ያለውን የነጥብ ልዩነት ያሰፋል ወይ? በተለይ ሊቨርፑል ሲቲን ነጥብ የሚያስጥል ከሆነና አርሰናል ድል የሚያደርግ ከሆነ የፕሪሚየር ሊጉ የዋንጫ ፉክክር በከፍተኛ ሁኔታ የሚያበቃለት ጉዳይ ነው እየሆነ የሚመጣው። አርሰናልን በደንብ ጫናዎቹን እየቀነሰ ወደ ሌሎች ጨዋታዎች፣ ወደ ሌሎች የዋንጫ ጨዋታዎች፣ ወደ ሻምፒዮንስ ሊግ ወደ መሰሉ ፉክክሮች ፊቱን ማዞር የሚችልበትን እድል ቅዳሜ ማሳካት ይችላል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ስለ ኦዴጋርድ እንደዚሁም ደግሞ አርሰናል በቼልሲ ላይ ስላሳየው ከፍተኛ የበላይነትና ፖል ስኮልስ በተናገረው ንግግር በከፍተኛ ሁኔታ እፍረት እየተሰማው እንደሆነ እንግዲህ ወደ እናንተ መረጃዎችን አጋራኋችሁ። ነገና ደግሞ በሌሎች ጥንክሮች አርሰናል ከሰንደርላንድ ጋር በሚኖረው ጨዋታና ስለ ኦዴጋርድ እንደዚሁም ስለ ሌሎች የተጎዱ ተጫዋቾች የሚወጡ ወሳኝ መረጃዎችን አካትቼ ወደ እናንተ የማደርስ ይሆናል። ይሄኛው አዲሱ ቻናልም ሆነ ዋናው ቻናል በአጭር ጊዜ በጣም ተወዳጅነትን አትርፈው ከፍተኛ ተከታዮችን አፍርተዋል። አሁንም የአርሰናል የመድፉን እንደዚሁም ሌሎች መረጃዎችን በየዕለቱ ለመከታተል ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ደግሞ ከጎን የሆናችሁትን ከልብ እያመሰገንኩኝ ስለ ትላንትናው ጨዋታ ምን ተሰማችሁ? ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ታዲያ በያላችሁበት ሁሉ ሰላም ተመኘሁላችሁ።